ይሄንን ያነሳውበት መሰረታዊ ምክንያት ምንድነው? መሪ ርዕሳችን ላይ የቀጠናዊ ትብብር ካውንስል ጉዳይና አርበኛ ዘመነ ካሴ የገለጠው የአፋብን አቋም የሚል ነው ዋናው ጉዳይ። ከዚያም የአብይ አህመድ ፕሮፓጋንዳ አቅጣጫን በተመለከተ እናነሳለን ያለው እግረ መንገድ። በዚህ ውስጥ ጌታቸው ረዳ ከሰሞኑ የተናገረውና አነጋጋሪውን ጉዳይ ስንጠቅስ ነው እነዚህን ዘርዘር አድርገን ያነሳናቸው። ምን አለ ጌታቸው ረዳ? እንደው ጌታቸው ረዳ የተናገረውን ለማወቅ የተለየ የፖለቲካ ሳይንስ ይጠይቅ ነበር ወይ? አዲስ ነገርስ ወይ ነገረን? እንደው መነጋገሪያስ መሆን ነበረበት ወይ? ጌታቸው ረዳ ሰሜን ዕዝ ከተመታ በኋላ የሚያቆመን የለም የሚል እምነት ነበረ በቲፒኤልኤፍ ውስጥ። አዎ አዲስ ነገር አይደለም እኮ ይሄ። አንደኛ ይህንን እስኪናገሩም አይጠበቅም። አጠቃላይ መከላከያ ካለው አቅም በወቅቱ የዛሬ 5 ዓመት መከላከያ የሚባለው ተቋም ካለው አቅም ከፍተኛውን ድርሻ የሚይዘው ትግራይ ላይ ያለው ኃይል። ይሄንንማ 4 ኪሎ ያሉትም እኮ ተረድተው ሲያበቁ የመከላከያ ኃይልን የኛ ኃይል አይደለም ማለት። አብይ አህመድ እኮ ወጥቶ ዘረዘረ እኮ ስንት ጀነራል በብሔር ትግሬ እንደሆነ፣ ስንት ኮሎኔል ትግሬ እንደሆነ፣ ስንት ሜጀር ጀነራል ትግሬ እንደሆነ ዘረዘረ እኮ። ዘርዝሮ ሲያበቃ እነዚህ የኛ አይደሉም አለ። የመከላከያውን ከፍተኛ ስልጣን ተቆጣጥረዋል ባላቸው የትግራይ ተወላጆች የመከላከያውን የሚቆጣጠሩ የኦሮሞ ተወላጆችን መተካት የ4 ኪሎ ዋነኛ ስትራቴጂ ነበረ። ይህን ለማድረግ ስሌት ያስፈልጋል። መከላከያው ላይ የሆነ ነገር ለማድረግ ዝም ብለህ ብድግ ብለህ ስታበቃ የመከላከያን ያን ሁሉ ጀነራል አሁን አንተን ሽሬ ያለው ሌላ አዲስ ሾም ያለው ልትለው አትችልም አይደለም። የሆነ ነገር ይፈጥራል። በአንድም በሌላ መልኩ ጦርነት ለአብይ አህመድ የግድ አስፈላጊ ስለነበረ ነው ኩክ ያደረገው። በነገራችን ላይ ይሄንን ተረዱ። የውላችሁ የተደበቀ ማለት ዝም ብሎ የተቀጠፈ ከሆነ ቦታ የመጣ እኮ አይደለም። ኤርትራን እንኳን በወዳጅነት ጦርነት ውስጥ እንዲሳተፉ ኤርትራውያን ሲያመጣቸውና ለፕሬዚደንት ኢሳያስ ቀለበት ሲያደርግለት ሞቱን እየደገሰለት ነበር። አንዳንዱ እኮ ጨካኝ ነው፣ በእውነቱ አረመኔ ነው። ሊያጠፋህ ሊገልህ ሲፈልግ የበለጠ ወዳጁ ያደርግሃል። እንደዚህ አይነት አረመኔዎች አሉ። አብይ ግን ተደብቆ አይደለም፣ እምነቱ ነው። የጻፈው መጽሐፍ እርካብና መንበር ይህንን ነው የሚለው። ልታጠፋው የምትፈልገውን ጠላቴ ነው የምትለውን ኃይል ወደ አንተ አቅርበው፣ የበለጠ ወዳጅህ አድርገው። ወዳጅህ አድርገህ ስታበቃ ውሰድና በሬ ሆይ ሳሩን አይተህ ገደሉን ሳታይ በልና ወስደህ ሊነሳ ወደማይችልበት ገደል ጨምረው እኮ ነው የሚለው። ተመልከቱ። መጀመሪያ ወዳጅህ አድርገው ነው። አብይ አህመድ ወዳጅ የሚያደርጋቸው አካላት ሁሉ ወደማትነሱበት ቁልቁል ገደል ሊወረውራችሁ እየተዘጋጀ ነው የሚለው ቀድሞ የተነገረ ነው። ግን ወደው እየገቡ ብዙዎቹ ረግፈዋል። አሁን አንድ ንግግር አደረገ ከትላንት በስቲያ ራሱ አብይ አህመድ። ምንድን ነበር ያለው? ትላንትና ከትላንት ወዲያ ምንድነው የዚህ የኮሪደር ልማትን በተመለከተ ሲተቹ የነበሩ አሉ። ቡችን ጨምሮ ሌሎቹን አካላት ሲያጨቀያቸው ነው ያለው አብይ አህመድ። ሲያጨቀያቸው ተራው ደርሶ አንዳንዶቹ ሲያሳስቡ የነበሩ ናችሁ፣ አደራችሁን አብይ እንዳይነካችሁ፣ አብይ የነካው ይሞታል ሲሉ የነበሩ አካላት ሄደው እየሞቱ ያሉት። ምንድን ነው ያደረገው አብይ አህመድ? ምንድን ነው በንግግሩ ያነሳው? ኮሪደር ልማቱ ይገርማል አለ እና መብራት ስንተክል ኮሪደሩን ስናለማ ይሄን ስናረግ አይሳካም አይሆንም ሲሉን የነበሩ አካላት አለ፣ እንዲህ ሲያደርጉ የነበሩ አካላት አሁን አለ አይሳካም የሚሉ የነበሩት ዋነኛ ደጋፊዎችና የኛ ፕሮፓጋንዲስቶች ሆነዋል አለ። እኔ አይደለም አብይ አህመድ ነው ያለው። ዋና ተቃዋሚ የነበሩ ዋና አቃቂር ሲያወጡ የነበሩ አለ። አሁን በኮሪደሩ ልማት ጉዳይ የነሱን ያክል ደጋፊ የለንም አለ። እውነት ነው። ሲተቹት የነበሩ ምን ሲሉት የነበሩ አሁን በሁለት ተከፍለው፣ አንዳንዶቹ ለይቶላቸው ፍጹም በሱ መስመር ተሰልፈው የሱ ድቤ መቼ አቃላጭ ሆነዋል። እንዴት እንደሚንቃቸው ነው የነገረን። ትላንት ሲቃወሙ የነበሩ ዛሬ አይሳካም ሲሉ የነበሩ አሳክቼ አሳይቻቸው ነው አርመጥምጬ እኔ ስር ያስቀመጥኳቸው ይልሃል። እኛ መብራት ምንድነው የሆነ አምፖል ነው ፖል ተክሎ ማብራት ይቸግርሃል የሚል ትችት ተችቼ አላውቅም በበኩሌ። የደሃ ቤት ግራና ቀኝ አፍርሶ በአገሪቷ ስም በመጣ ብድር ሬንጅ አፍስሶ አስፋልት ይጋግራል። ይሄ ለማን ይከብዳል? እንኳን ኢትዮጵያን የምታክል ሀገር ይዞ በቢሊየን የሚቆጠር ገንዘብ ብድር በሚወስድባት
ከእያንዳንዱ ኪስ በታክስ ስም ገንዘብ የሚሰበስብ አካል ቀርቶ ማንስ ሊሰራው አይችልም ወይ? በነገራችን ላይ በሌላው ዓለም እንደዚህ ያሉ ሁኔታዎች እኮ በእውነቱ በግሉ ባለሀብት የሚሰሩ ናቸው። ዛሬ አሜሪካ ውስጥ የምታዩቸው አብዛኛዎቹ ዩኒቨርሲቲዎች በግል ባለሀብቶች የሚደጎሙ ናቸው። ሚሊዮነሮች እኮ በሚሞቱ ጊዜ ለዚህኛው ሆስፒታል፣ ለዚህኛው ምናምን፣ ለዚህ ምናምን እያሉ ነው ገንዘባቸው የሚያከፋፍሉት። አንዳንዶቹ ኢቭን ልጆቻቸውን ከልክለው ልጆቻቸውን እንደ እኔ ሰርተው ሀብታም ይሁኑ የሚሉ አሉ። ለቤተሰብ ከማውረስ ይልቅ ያላቸውን ሀብት ለተቋማት አውርሰው የሚሞቱ አሉ። የግሉ ሴክተር አይነተኛ ሚና የሚገለጥበት አድርጋችሁ የምትወስዱት ማለት ነው። ትንሽ ሪያሊስቲክ መሆን ያስፈልጋል። በምናነሳቸው ነጥቦች፣ በምንናገራቸው ነገሮች ላይ የሆነ ታቹ ሪል ታች መኖሩን ማረጋገጥ ያስፈልጋል እላችሁ። እነዚህን እውነታዎች በእውነቱ በደንብ ጠንቅቆ መረዳት፣ ጠንቅቆ ማየት የሚጠይቅ ነው። አብይ አህመድ ብሎ ያለው ነገር ቢኖር የትም አይደርሱም እነዚህ ሰዎች ነው፣ ሌላ ነገር አይደለም። እኔ እንደዚህ ቁጥር ይሄን ያህል ሆነ እንደዚህ ሆነ ሰርፕራይዝ የሚያደርገኝ ሰው አይደለም። የሚያደምጠን ሰው እንዳለ እረዳለሁ። አሁን ትላንትም ከትላንት በስቲያ የገባንበትን ቻናል በዚያና በዚህ ተራውጠው በማዘገታቸው ዛሬ ከህዝብ ጋር እንዳንገናኝ እንደሚያደርጉ እርግጠኛ ሁነው ነው አደለ ያደረጉት። ዊ ሃቭ ረምብል ቻናል አለ። በረምብል ቻናሉ መግባት እንችላለን። ግን ማድረግ እንደምንችል አቅማችንን ለማሳየት ደግሞ አዲስ ቻናል ዛሬውኑ አሁኑኑ ዝም ብለን አዲስ ቻናል ይዘን መተናል። ሰላምታ ሰጥተን ገብተን የውይይታችንን ፍሬ ነገር ለማቅረብ እየጀመርን ነው። 600 ሰው ገብቶ ይከታተላል። 40 ሺህ 50 ሺህ 60 ሺህ አንዳንዱ ግማሽ ሚሊዮን ሰብስክሪፕሽን ይዞ ብድግ ብሎ የሆነች ሊንክ ይዞ 600 ሰው ኢንጌጅ አድርጎት ይከታተላል ወይ ነው። ጀስት በምን ምክንያት ምን ለመስማት የምናመጣቸው ሐሳቦች ለከሌ ወይ ለከሌ አይደለም፣ ሐቅ ላይ እውነት ላይ የተመሰረቱ እንደሆነ ትክክለኛ ቬሪፋይድ የሆነ መረጃ እንደምናመጣ ህብረተሰቡ ስለሚረዳ እንደ ሰው ደክመዋል ብሎ ቢያስብ እንደ ሰው ይሄን ተሳስተዋል ብሎ ቢያስብ ስህተታችንን ጉለታችንን ሊሞላ እንጂ ስህተታችንን ፈልጎ ሊጥለን የሚፈልግ ደጋፊ ስላልሆነ አብሮን ያለው እኛ ፍጹም አይደለንም እኮ ማንሳሳት ፍጹማን ተደርገን አልተፈጠርንም። በአንድም በሌላ መልኩ ተሳስተዋል ብሎ ሲያስብ በምክርም በምንም እንዲህ አድርጉ፣ ይሄ ቢሆን ይሄን ብታደርጉ የሚል ደጋፊ ስላለን በነገራችን ላይ ከነዚህ ስትሮንግ ደጋፊዎቻችን መካከል አንዱ እንኳን አደረሰ ማለት እፈልጋለሁ። ኃይልዬ ከናሽቪል ሃፒ በርዝዴይ ማለት እፈልጋለሁ። ዛሬ የሃፒ በርዝዴይ መልእክት አክቹዋሊ የእኔ ብቻ አይደለም። እንደ ተቋም እንደ ኢትዮ ሰገነት ሚዲያ ሁላችንም ኃይልዬን ዛሬ ሃፒ በርዝዴይ ማለት እንፈልጋለን። እንኳን ተወለድክ። በጣም ለሚጠሉህ እንኳን ተወለድክባቸው፣ ለእኛ ለምንወድ ደግሞ እንኳን ተወለድክ። እንዳንተ አይነት ጠንካራ ደጋፊ ስላለን ከልባችን እንኮራለን። ነበሩ ግን የሉም ከመባል ፈጣሪ ያድነን። እውነት ለመናገር እሱን ብቻ ነው ለማለት የምችለው። ዛሬ አንዱ ሌላኛውን ለማመስገን በጣም የሚሳቀቅበት ጊዜ ላይ ደርሰናል። ማን የት ጋር በምን ሁኔታ እንደሚለወጥ አናውቀውም፣ አታውቀውም። እና የሰው ልጅ ደግሞ ጨዋ አይደለም። ከመነሻው ቀምሰህ እንዲህ ነው ብለህ ልትመረምር አትችልም። በጣም የሚደንቀኝ ከኛ እንደው ሰው አንድ የተለየ አንድ የሆነ ጥቅም የሚያገኝበት ሲሆን ኦኬ ይሄንን ስለሚያገኝ ይባል ምንም አይነት ጥቅም የማያገኙ አትሊስት የእኛ መኖር ለሀገር ይጠቅማል ብለው ስላሰቡ ኢንካይንድ መቼም ኪሱ የሚገባ ምንም ነገር ከኛ የለም። ኪሱን ገልብጦ እኛን ይደግፋል እንጂ ከኛ ሄዶ ኪሱ የሚገባ ነገር የለም። ለሀገር የምናደርገው አስተዋጽኦ ከልቡ በማመን ነው የሚደግፈው። አንዳንዱ እንደዛ ነው። እዚህ ቀን ከሌት ምናምን ዋጋ ሲከፈል ዋጋ የሚከፈልበት ምክንያት ምንድን ነው? ምን ስለተገኘ ነው የእውነት ተብሎ ሲታሰብ ፐርሰናሊ በግል እንደው ተጠቃሚ ሊያደርግ የሚችል ነገር ስላለ ነው
የተሻለ ነገር ኖሮ ነው ወይስ እንደው ለሀገር የሚከፈል ዋጋ ነው? በምንም መልኩ አድርጌ ልክፈልበት ብሎ ኃላፊነት የመውሰድ ጉዳይ ነው ብሎ እሱን በደንብ በሚገባ ማየት ያስፈልጋል። ኃይልዬ በድጋሚ እንኳን ተወለድክ፣ መልካም ልደት የሚል መልእክት አስተላልፈናል። የኢትዮ ሰገነት ባልደረባዎች በሙሉ ደጋፊዎችም እዚህ ያው ብዙዎቹ በየቀኑ እዚሁ ስለሚያዩህም እነሱም ጭምር የሃፒ በርዝዴይ መልእክቱን እየተጋሩ ነው። ይሄንን አድርሰናል። ሁላችንም የኢትዮ ሰገነት ባልደረባዎች ነው ያደረስንህ። ይህንን ብዬ ወደ አጀንዳዬ ነው የምመለሰው። ወደ አጀንዳችን ስንመጣ ደጋፊዎቻችን ጋር አያይዤ ነው እንደዚህ ቆመን የምንችለው እንድናደርግ ያደረጉን አካላት ለማመስገን ነው ስትሮንግሊ ወደዛ የሚሄድኩት። ሰው የጌታቸው ረዳን ንግግር እያነሳሁ ነበረ። ሰሜን እዝ ትልቅ ነው፣ ከዛ በኋላ እሱ ከተጠቃ የሚያቆመን የለም ብለን እናስበን ነበረ። ከሰላ ድንጋይ ተመለስን ይላል። ጌታቸው ረዳ ከሰላ ድንጋይ ተመለስን ሲል ኢትዮጵያውያን ሲተባበሩ ምን ማድረግ እንደሚችሉ ያሳዩበት ነው አለ ይላል። አሁን ጌታቸው ረዳ አለ ብላችሁ የምትደነቁ ሰዎች ምናምን ነው አገዛዙ ኦኬ፣ ማንም ይበልለት ማንም የሆነች ነገር የሚጠቅመው ነገር ካገኘ እሷን ይዞ አሁን አገዛዙን ምንድን ነው በደስታ ከበሮ ለማስመታት እውነት ለመናገር ብድግ ብለን አንዲት ስቴትመንት ላገዛዙ የሚጠቅም እና እሱን የሚያሞካሽ የሆነ ነገር ብንል ሰበር ዜና ብለው ኢቲቪ ሲዘግቡት ነው የሚውሉት። ይታወቃል እኮ እስከ ጠቀማቸው ጠላት ይበሉት ወዳጅ ይበሉት ማንም ይሁን ለነሱ የሚጠቅም የፕሮፓጋንዳ ጉዳይ እስከ ጠቀማቸው ድረስ ይዘምቱበታል። የታወቀ ነገር ነው። ዋናው ነገር ግን ጌታቸው ረዳ ካስታወሳችሁ ዛሬ በንግግሩ ላይ በቀጥታ ከአንደበቱ የሰማነውም ህወሓትን ካላጠፋን ብለው ይላል። ይኸውላችሁ ይህንን አቀናጅተን ከአርበኛ ዘመነ ንግግር ጋር አያይዘን እንየው። ጌታቸው ረዳ ሲናገር ህወሓትን ካላጠፋን ብለው ከአብይ አህመድ ጋር ወግነው የነበሩ ሁለት አካላት ይላል። ማንን እያለ እንደሆነ ግልጽ ነው። ፋኖንና ሻዕቢያን እያለ ነው፣ ወይም የኤርትራን ኃይልና የአማራን ኃይል እያለ ነው። ህወሓትን ካላጠፋን ብለው ከፌዴራሉ መንግስት ጋር ወግነው የነበሩ አካላት አሁን ከህወሓት ጋር ሆነው እነዛ አካላት የሚያደርጉት ትግል በሺህ ዓመትም ተሳክቶ 4 ኪሎ ይደርሳሉ ብዬ አላምንም ይላል። በዛ ላይም ንዴቱን ይገልጻል። ኦኬ ይሄንን እንዳለ ውሰዱለት፣ እንዳለ ያዙለትና የጌታቸው ረዳ ንግግር እዚህ ይቀመጥና ሌላኛውን የጌታቸው ረዳን ንግግር እናስታውስ። ምን ነበር ያለው? ከዚህ በኋላ አብይ አህመድን ቃል በቃል ያለው ከዚህ በኋላ አብይ አህመድን ቢንላደን ፑቲን አያድነውም አለ። ምን ማለት እንደሆነም አልገባንም ነበር ያኔ። ቢንላደን ፑቲን የሚባል መሪ የለም በአገር ላይ እና መጨረሻ ላይ ካዳነው እንኳን ሊያድነው የሚችለው ጆ ባይደን ብቻ ነው ይላል። ከዚያ ውጭ ግን ማንም አያድነውም የሚለውን ለመግለጽ ቢንላደን ፑቲን ሁላ እስከ ማለት ስም እስከ መሳሳት ደርሶ በቃ አልቋል። አብይ አህመድን ማንም አያድነውም ያለውን ንግግር ታስባላችሁ። ሁለተኛውን ሰው እንውሰድ፣ ጻድቃን ያደረገውን ንግግር። ጻድቃን በወቅቱ ሰላ ድንጋይ ደርሰናል፣ ጣርማ በር አልፈናል ምናምን በሚባልበት ጊዜ ሚዲያዎች ጠየቁት፣ መነጋገር መደራደር አይሻልም ወይ? ከማጋን የምንደራደረው አልቋል እኮ የፈረሰ ነገር እኮ ነው። ከፈረሰ ነገር ጋር ለምን እንደራደራለን? ከማጋን የምንደራደረው ሲል ነበር ጻድቃን። አሁን ጻድቃን የሚናገረውን ደግሞ ስመው አሁን አስተውሉ። የዛን ጊዜ ጻድቃን ከማጋን የምንደራደረው ከፈረሰ ካለቀ ከተበተነ ጋር እያለ የነበረበት ጊዜ ዘኢንታየር ትግራይ ሲጅ የተደረገ ነው። ቲፒኤልኤፍ ብቻውን የቆመ ነው። ደጋፊ የለውም። ከኤርትራ አይደገፍም። በአማራ በኩል አንዲት ሻለቃ ጦር አደግፈውም፣ ግለሰብ አይደግፈውም። በወቅቱ ከአፋር ድጋፍ የለውም፣ ከሱዳን ድጋፍ የለውም። በአንጻሩ እነዚህ የምጠራቸው አካላት በሙሉ ትግራይ ጋር ከሚወጋቸው ቲፒኤልኤፍን ከሚወጋት ከፌዴራል ከሚባለው ኃይል ጋር የቆሙ ነበሩ። እንደዛ ሆኖ
ኤመሬት በድሮን ቱርክ ድሮን ተኳሽ አሰማርታ ይሄ ሁሉ ኃይል በጋራ ቆሞ በሚታገልበት ጊዜ ሰላ ድንጋይ ደርሰናል፣ ከማንም ጋር እንደራደርም እኛ ይሉ ነበር እነ ጻድቃን። ዛሬ ነገሮች ተቀይረዋል። በሱዳን በኩል ከአብይ ይልቅ ቲፒኤልኤፍ የተሻለ ወዳጅነት አለው።